አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ድንች በስጋ እንሰራለን አብረን። እዚህ ጋር ሽንኩርት ጎረድ አድርጋለሁ። እዚህ ጋር ስጋ አዘጋጅቻለሁ። እዚህ ጋር ድንቹ ቆራርጫለሁ። ይሄ ድንብላል ቅጠል ነው ከትፍ ያለው መጨረሻ ላይ ነው ይሄ የሚገባው። አሁን እዚህ ጋር እብዘር መሸከል ከሙን እና ዛፈራን አይደለም ክርኩም። እዚህ ጋር ቁንዶ በርበሬ ወይንም ፊልፊል አስወጥ። እዚህ ጋር ደግሞ ነጭ ሽንኩርት እና ዝንጅብል፣ ቲማቲም። እዚህ ጋር ማዕጅና ሳልሳ አለ። ዘይት ጨምሬያለሁ። ግሩልኛል። ሽንኩርቴን ጨምረና እዚህ ጋር ዘይት አድርጌያለሁ። ሽንኩርቴን ጨምራለሁ። አሁን ይሄው ሽንኩርቱ በዚህ መልኩ በስሏል፣ ግን በጣም እንዳይሞት ስለፈለኩኝ ስጋዬን ጨምራለሁ። አሁን እሳቱን ቀነስ አድርጌ ትንሽ ገጥመዋለሁ። አሁን እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ ጨምረዋለሁ። በአንድ እጅ እየቀረጹ በአንድ እጅ ለማማሰል አይመችም። በደንብ ላዋህደውና እንገናኛለን። አሁን እንደዚህ አዋህደዋለሁ። እሳቱን ቅንስ አድርጌ ገጥመዋለሁ። ትንሽ በሰል ካለ በኋላ ቲማቲም እና ሳልሳ ጨምራለሁ። አብረን አሁን ነጭ ሽንኩርት ስለጨመርኩ የመያዝ ባህሪ አለው። ነጭ ሽንኩርት የመያዝ ባህሪ ስላለው አሁን ቲማቲማችን እንጨምራለን። ፈጭታችሁ መጨመር ትችላላችሁ። ይሄ ግን ከትፍ አዘጋጀው። አሁን እዚህ ጋር ከዚህ እርድ እብዘር መሸከል ከሙን ፊልፊል አስወጥ እንጨምራለን። አሁን እብዘር መሸከል ከሙን ፊልፊል አስወጥ እርድ ከጨመርኩ በኋላ ይሄን ከለር ይዟል። አሁን ሳልሳ እንጨምራለን። ማዕጁ እንጨምራለን። አሁን ትንሽ ውሃ እንጨምርና እሳቱን ቀንስ አድርገን እንገጥመዋለን። ስጋው ሲበስል መጨረሻ ላይ ድንች እንጨምራለን። ድንች ስጨምር እንገናኛለን። በዚህ ልክ ነው ውሃ የጨመርኩት። እሳቱን ቀንስ አድርጌ ለአሁን ለማብሰል። ከዛ መጨረሻ ላይ ትንሽ ውሃ ጨምርበታለሁ። በደንብ መቁሎ እንዲሳበቅ ስለፈለኩ ነው ውሃ ያላበዛሁት። እዚህ ጋር ደግሞ በቃል የምትሉትን ያክል ጨው መጠናችሁን ትጨምራላችሁ። አሁን ስጋችን በስላለች። ድንች እንጨምራለን። ላዋህደውና መጣጣው የፈላ ውሃ መጨመር
ጨርሻለሁ። መጨረሻ ላይ ይሄንን ኩዝበራ እንጨምርበታለን። ያው አሁን አረቦቹ ሊበሉ አይደለም። መጨረሻ ላይ ሳሞቅ ያው አይቀላቀለን። ይሄ አላስጨርሰናል በዚህ መልኩ። ከዛ ነጭ ሩዝ እንሰራለን። በቃ መልካም ምሳ። እንደዚህ ሰላጣችንን ጀህል እናደርጋለን። አፈር ሸይፈልና ጨው እንጨምራለን። ዘይቶን እዚህ ጋር ይሄ እንደዚህ እንዳለ ይቀርባል። ሰላጣ እንኳ በየቤቱ ሁሉም የተለያየ ነው።